አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም ደስ ብሎናል። በጣም በሷ ውስጥ ነው ብርሃኔን ተስፋዬን የማየው። እህቴን ደብቄ ሙሉጌታን በግሉ ላናገረው ሄዱ። የብዙ ጉልበታችሁ ላይ ብዙ ሰዎች እድቀዋል። አልሰማችሁም? ቤተሰብ ሁሉ ተደስቶ ማየት ትልቅ ነገር ነው። ያው ከእህቴ ጋር ረጅም ታግል ስትፈቅዱ እሱ መስራት ጀመረ ማለት ነው። ይሄ እንግዲህ እኮ የሚዘከር ቀን ነው። እግዚአብሔር እንዲህ ያነሳል። በአውሎ ነፋስ መካከል መንገድ አለው። መንፈሷ ጸልሞ ሳይሰበራል። መጀመሪያም የጸና ነው የነሱ ህይወት በስጋ እንጂ በመንፈስ ያልተለያየ ቤተሰብ የጥንካሬ ምክንያት ናት። ሙሌን በዚህ ደረጃ መግለጽ ለኔ ማሳነስ ነው የሚሆነው። ለእነኚህ ልጆች ሲባል ከዚህ በኋላ እንኳን ሌላ ነገር ቢፈጠር መንበርከክ ያለበት ሰው ይንበርከክ። ገነት መሄድ አልነበረባትም። እንደዚህ ነው ተከፋፈል። ዛሬም ስልኬ ላይ በተያ አማች ነው የሚለው። ደግሞ አንተ እድለኛ ነህ፣ ገነትን የምታከል ሰው አለች። እንደውም አንዳንዴ በቦክስ ካልመታኝ ያኩርፋል እንደ ሰው ይላል። እህቴ እወድሻለሁ። የኛ አሸናፊ አንቺ የተሰበርሽ ጊዜ ሞታል። አልጋውን ልቀቅ። እስካሁን የተናደድኩ ነው። ልጅ ይገባታል ብዙ ነገር። አሁን ደግሞ ያን ሐሳብ በወረቀት ያጸኑታል ማለት ነው። በፊርማቸው ያጸኑታል። ነገን ሲያስቡ ምን ይታዮታል? ልጅ፣ ቤት፣ ቤተሰብ? ግን ስኬትና እድገት ስለምንፈልገው ብቻ አይመጣም። በንድፍና በእቅድ ሲታገዝ እንጂ። ሌት ተቀን ሳንደክም የምንሰራው ያንተን፣ ያንቺን፣ የናንተን ህልም ሲሳካ ለማየት ባለን ጽኑ ፍላጎት ነው። ባርዬ ነው ብለው በጣም የምወደው ወንድሜ ነው። ብዙ ጊዜ በጸሎትም በየትኛውም ነገር ከጎናችን ያለው ወንድሜ ነው። ብዙ ጥረት ሲያደርግ የነበረው ወንድሜ ነውና እንደው ምን ተሰማክ በዚህ ሰዓት እዚህ ጋር በመገኘት? ይሄ ምንድነው ያደረገ ያለው ስሜት ብትነግረኝ ደስ ይለኛል። ጠዋት 12 ሰዓት ላይ የተባለ ቦታ ላይ ስደርስ እውነት አልመሰለኝ። እዛ ሰዓት እስከምደርስ ያው ከወንድሜ ጋር በጣም እያወራን ነበር። እውነት እየተደረገ ነው እንዴ ነው ያልኩት። ለምን ይሄ ነገር ከተጀመረ በኋላ ዛሬ ነው የምናገረው። እህቴን ደብቄ ሙሉጌታን በግሉ ላናገረው ሄድኩ። ወንድም ነኝ በእናት ይሁን ኃይለኝነቱን አሳይ። ዝም አልኩና አብሬው በልቼ ጠጥቼ ወጣሁና እህቴ አሁን አንቺን ነው ማሸነፍ። ይሄ ነገር መፈጸም አለበት፣ መሆን አለበት፣ መፈጸም አለበት አደራ በሚል ያው ከእህቴ ጋር ረጅም ታገል። ወንድሞቼም አሉ እህቶቼም አሉ፣ ሁላችንም ታገል። እግዚአብሔር እዚህ ጋር ደረሰው። ለመናገር አሁንም የእግዚአብሔር ጥበብ እኛ እንደምንጠብቀው አይደለም። ራበኝ ብላችሁ እንዳትጨነቁ፣ ገንዘብ አጣው ብላችሁ እንዳትጨነቁ፣ ስራ አጣው ብላችሁ እንዳትጨነቁ። እግዚአብሔር ሲሰራ ይለያል። እውነቴን በህይወቴ እያየሁት ነው። ከትንሽ ተነስተን ላይ ደርሰናል፣ ከላይ ደርሰን ታች ወርደናል። ምንም ማለት አይደለም። አሁን ምን እንነሳለን? እግዚአብሔር እንዲያነሳል። እስቲ ምንዋቸው ሲያምሩ ከዚህ በላይ ሊያምር የሚችል ታምር ሊሰራ የሚችል ነገር የለም። እና እኔ ጠዋት ማታ ወደ ቤተ ክርስቲያን ሄጄ ተንበርክኬ አንድ አናግራቸው፣ አንድ ቋንቋ አናግራቸው። አንዳንዴ ሰው ይሳሳታል ይሆናል፣ ግን አንድ አርጋቸው ይሄ ነገር እውነት ይውጣ። አብሶ ለልጆቹ ድንቅሎ ልጆች አይደሉም እነኚህ። እኔ ለየብቻ እናገራቸው፣ ለየብቻ አጎቴ ብለው ስሬ መጥተው ሳይወሩኝ እኔ እንደ ህፃንም እንደ አዋቂው ነው የማወራቸው። እንደ ህፃን ሳወራቸው ህፃን ይሆናሉ፣ እንደ አዋቂ ሳወራቸው እንደ አዋቂ ይሆኑልኛል። እና እነኚህም ልጆች ለእነኚህ ልጆች ሲባል ከዚህ በኋላ እንኳን ሌላ ነገር ቢፈጠር መንበርከክ ያለበት ሰው ይንበርከክ። በቃ ምንም ዓለም ቹነች፣ ከንቱ ነች። ሩጥን እኔ ስራ ስሰራ 18 ሰዓት 19 ሰዓት ስሰራ አይደክመኝም ነበር። ዛሬ 1 ሰዓት ለመስራት ይናፍቀኛል። ስራ አለ እንዴ? የቱ ጋር ነው ስራ የሚሰራው? ለምንድን ነው ስራ ያልመጣልኝ እስከ ማለት እና
ሰዎች መደነቅ የለባችሁ። ለዚህ ዓለም አትደነቁላት። ለሁለት አዎ እውነት አሁን እዚህ ቦታ ላይ መተን ስናይ ገነት ነው ያየነው። እነኚህ ልጆች ነገ ጧት አገር አይደለም ዓለም ይመራሉ። ዛሬ ሰውነቱን አይተሽ እኮ ልትፈሩት ይችላልሽ ቅዱስነታቸው፣ ግን ቅዱስነታቸው ዛሬ በሰውነታቸው አይደለም የሚያስቡት በጭንቅላታቸው ነው የሚያስቡት። ይሄንን አግኝት ይሄንን ያፈራ አባት ለብቻዬ ጫካ ውስጥ ነኝ ሲለኝ እናደዳለሁ። ስቲል 15 ዓመት ነው አማች ነው ማለት ዛሬም ስልኬ ላይ በተያ አማች ነው የሚለው። ስንገናኝ በልተን ጠጥተን ጠግበን ተጎራርሰን ነው ምን ላይ እንደውም አንዳንዴ በቦክስ ካልመታኝ ያኩርፋል እንደ ሰው ይላል። እህቴ እወድሻለሁ። እናቴ ምን አለችኝ? ከዛሬ ጀምሮ አለችኝ ማታ ስተኝ አልጋውን ልቀቅ። እስካሁን የተናደድኩ ነው እኔ ስመጣ ከስሯ አቅፊያት ነው የምተኛው። አልጋውን ልቀቅ አለችኝ እናቴ። በቃ ከዛሬ ጀምሮ ያቃሉ ልጆቹ። ይሄን ላደረገ አካል አንድ ጊዜ ብድግ በሉና አጨብጭቡልኝ። እኛንም የፍቅር ሰው ያርገን፣ አንድ ያርገን፣ ቋንቋ ለቋንቋ ያናግረን። ከኔ በተረፈ እግዚአብሔር ይሙላበት። ይሄ ፕሮግራም እንደዚህ እንዲዘጋጅ ያደረጉ አካሎች አሉ። እነሱ መደምደሚያ ናቸው። የብዙ ህዝብ የብዙ እንባ የብዙ ጉልበታችሁ ላይ ብዙ ሰዎች ርቀዋል። አልሰማችሁም ማለት ጊዜ አልነበራችሁም። አሁን አይደለም እግዚአብሔር እናንተ ጋር የነበረው ይሄ አብራችሁ እንደነበረ ማረጋገጫ ነው። እናንተ መላእክት ነው የምታውቁት፣ እሱ አልተለያያችሁም። በመላእክታችሁ ውስጥ አብሮ ነበረ። ግን መገናኘትን እስክትፈቅዱ ድረስ ስራውን አልጀመረም። አብራችሁ ይዞራል። አንተም ቤት አብሮ አለ፣ እሷም ቤት አብሮ አለ፣ ልጆችም ካለ ስትፈቅዱ እሱ መስራት ጀመረ ማለት ነው። ይሄ እንግዲህ እኮ የሚዘከር ቀን ነው አይደል እንዴ? በዓል ነው እኮ በቃ ይሄ በዓል ሆኖ የሚታሰብ ቀን ነው እና ለዚህ ልዩ ቀን እንኳን ደረሳችሁ። ቀድሞውንም አልተለያያችሁም። ቤተሰብ እየተላቀሰ የሚያወራበት በስጋ እንጂ በመንፈስ ያልተለያየ ቤተሰብ አንድም መጥፎ ቃል ያልተነጋገረ የተከባበረ የሚዋደድ የሚነፋፈቅ ባዘናችንም በደስታችንም ከኛ ጋር ነበረች። ከሱ ይልቅ እሷ ነበረች። እወድሻለሁ። ስቲል 15 ዓመት ነው አማች ነው የሚለው። ዛሬም ስልኬ ላይ በተያ አማች ነው የሚለው። ወደ ራስ ማየት ማለት ምን ማለት እንደሆነ ያስተማረችው አብሬያ ስለኖርኩ ነው ሁሉ የምናገረው። እግዚአብሔር ይባርክሽ፣ እግዚአብሔር እድሜሽን ይጨምር። ልጆቿን ሰብስባ የምታሳድግ እናት፣ ለልጆቹ የሚርገበገብ አባት፣ በጣም ጠንካራ ልጆች፣ ተለዩ ልጆች። እናንተ እኮ በቃ በልጆቻችሁ በጣም ነው የተባረካችሁት። ባየናችሁ ጊዜ በጣም ነው እኔ በጣም ነው ደስ የሚለኝ በእናንተ እና ይህን ምስክርነት መስጠት በጣም ስሜት የሚፈትን ነው። ግን ምንድነው ትልቁ ነገር? እግዚአብሔር በአውሎ ነፋስ መካከል መንገድ አለው። አሜን። በወጀብ ውስጥ አርነት አለው። ነፃ ያወጣል እግዚአብሔር። ማንም ምንም ያበቃለት ነው የፈረሰ ነው የተበላሸ ነው ቢል እግዚአብሔር እጁን ካሳረፈበት ሁሉ ነገር የደረቀው ይለመልማል። አሜን። እውነት ምን ይሄንን ነው ያየሁት። ገኒን ማቃት በሙሌ ነው። ሙሌ አስተማሪ ነው፣ ጓደኛዬ ነው፣ አባቴ ነው። የሚገርም ልብ ካላቸው ሰዎች ከማቃቸው አንዱ ነው። ውጭ ሀገር ኖር ነበረ እና ውጭ ሀገር በመኖር ጊዜ ቤተሰቦቼ ልጄና ባለቤቴ መጀመሪያ ልጄና ባለቤቴ እዚህ ነው የሚኖሩትና እነ ቅዱስ እነ መክሊት እነ ጀዋሬ አንድ ላይ ተሰብስበው የጻፉትን ደብዳቤ የሱ ልደት ሲከበር አይቼ አባባ ገና ስንወለድ ከሐኪሙ እጅ ተቀብለ በክንዶች መሃል ስላስገባህን እናመሰግናለን። የሚያስቁና የሚያስገርሙ ተረቶች ስላሳደግከን እናመሰግናለን። በተለይ ሎሚ ሽታ የሚለው ተረት አሁን አድገን እንኳን ሊያስደስተን የሚችል አቅም አለው። እስኪ ነጋ ድረስ ሰላም አጣሁኝ እሱን ደውዬ እስከማናገረው ድረስ አባትነት ምን እንደሆነ ማለት ከሙልጌታ በላይ ለኔ በተግባር የማይታወቁ ብዙ ኳሊቲዎች አሉት።
ደወልኩለት። ለካ ለልጄ እያንዳንዷን ደቂቃ እንደዚህ እንደ ሙልጌታ ልኖርላት ይገባል ብዬ እንደወሰን በትዳሬ ውስጥ መሸሸጊያዬ ባለቤቴ ከኔ ጋር ስትጣላ ከገኒ ጋር ነው የምትሄደው። እኔ የምገኘው ሙሌ ቤት ነው። እግዚአብሔር ቆሞላችሁ ስላየሁ እጅግ በጣም ደስ ብሎኛል። ወጀብ መጽሐፉን አስመርቆ በመክሊት ምክንያት ነው። አየሽ መክሊት እንዴት ምክንያት እንደሆነች አይገርምም? ወጀብ እኮ ነው ለዚህ ያበቃው ነገሩን ሁሉ። ወጀብን እናስመርቃለን ብለን ሰይፉ ላይ ሄዶ እንዲያስተዋውቅ ገፋፍተን ወጀብ እንዲተዋወቅ ሳይሆን ወጀብ በወጀብ ውስጥ መንገድ የሚያወጣው ህይወታቸው እግዚአብሔር እንዲያሳይ ሆነ። ገነት መሄድ አልነበረባትም። እንደዚህ ነው ተከፋፈል። መጽሐፉ ነበር መተዋወቅ ያለበት እንደዚህ። እግዚአብሔር የሚያደርገውን ያውቃል። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ማመስገን መዘከር እግዚአብሔርን። እኔ እጅግ በጣም ተደስቻለሁ። ሙሉዬ በጣም ምርጥ ሰው ነህ። ደግሞ አንተ እድለኛ ነህ። ገነትን የምታከል ሰው አለች። እነዚህ ልጆች አሉ። ይሄ ሁሉ ቤተሰብ አለና ባለቤቴ በዚህ ባትገኝም አንቺንም እንግዲህ ያው አስገብቻለሁ። እንደምትወጃቸው አውቃለሁ። በጣም ደስ እንዳለሽ አውቃለሁ። በርግጥ ስራ ላይ ነበርኩኝ። ስራ አቋርጬ ተመልሼ ነው የመጣሁት እዚህ በዓል ላይ ለመገኘት። በጣም ደስ ብሎኛል። ስለተደረገልን ሁሉ እናመሰግናለን። እግዚአብሔርንም ይሄንን እጃቸውን አስገብተው ያደረጉት ሰዎችን ሁሉ እናመሰግናለን። ክብረት፣ እድሜ፣ ጤና፣ ልዩ ሐሳብ፣ ልዩ መንፈስ ይስጥልን። እግዚአብሔር የተመሰገነ ይሁን። ይህን ነገር ሁሉ በቅንነት ተቀበላችሁ ነገሮችን እንዲስተካከል አደረጋችሁ ሁሉ እግዚአብሔር ብድሩን ይክፈላችሁ። እግዚአብሔር ምን ጊዜም ታላቅ ነው። ምን ጊዜም ታላቅ ነው። ምን ጊዜም ታላቅ ነው። ምን ጊዜም እውነት ነው። አመሰግናለሁ። የነካችሁት ይባረክ። እኔ እንግዲህ ይሄን ብያለሁ። አመሰግናለሁ። ወንዶቹ አስጨንቁኝ። እዚች መርማሪ የጂ አስተዋይ ልጅ እዚች አስተዋይ ልጅ ህሊናዊ ዳኝነት፣ ልቦናዊ ደግነት፣ መንፈሳዊ ቅንነት ጫኔ የሷን ስሜት እንተው የኔ አምላክ ውስጧ መንፈሷ ውስጥ ነው ብርሃኔን ተስፋዬን ማየው። መንፈሷ ጸልሞ ሳይሰበራለሁ። ወገብ ጋር በተገናኘ እንዴት እኮ ደገፍልኝ የሆነ ሰው ላይ የተደገፍኩ ነው መሰለኝ። የኔ ሶፋ እኮ ነው። ኬክ የሆነ ሶፋ ነው። አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስኪዩቲቭ የሚባል አዲስ ህንጻ ነው። እዛ ሁለተኛ ፎቅ ላይ ነው የሚገኘው። በጣም የሚገርም ቅናሽ ነው። ብትመጡ አሪፍ ነው። 0913 230014 የስልክ ቁጥሩ ነው። ኦቪድ ገላን ጉራ ከተማ የተንጣለሉ መናፈሻዎች፣ የንግድ ማዕከላት፣ የስፖርት ማዘውተሪያዎች፣ ትምህርት ቤቶች፣ የጤና ተቋማትን ጨምሮ ልዩ አገልግሎቶችን ለነዋሪዎቹ ለመስጠት ዝግጅታችንን አጠራቀን ሽያጭ ጀምረናል። እርስዎ ፈጥነው በ9727 ይደውሉ፣ አሊያም በሽያጭ ቢሮዎቻችን የሚገኙትን ሞዴል ቤቶች በመጎብኘት የቤት ባለቤት ይሆኑ። ቅዱስነታቸው አንዳንዴ ሳይገርም አይቀር እንዴ መንፈስሽ እንዴት ነው ደውዬ መንፈስሽ እንዴት ነው ከማሚ ጋር አብረው ሲሆኑ ምን ሲሉ የጥንካሬ ምክንያት ናት። ብዙ አፕስ ኤንድ ዳውንስ ስለምታውቅ ደስ ይለኛል። እወድሻለሁ፣ እንወድሻለን፣ እናከብርሻለን። አለቃዬ፣ ዳኛዬ፣ የኔ የፍትህ መንገድ የኔ አስተዋይ፣ የኔ ልበቀና፣ የኔ ዋርካ፣ የኔ ሰማይ፣ የኔ ልበ ሰማይ ለስጋ ላይን መታሽ ብርሃንሽ፣ ጸዳልሽ አድማስ የማይመክተው የማይገድበው የማይከልለው የተስፋሽ ብርሃን አድማስ የማይከልለው የልብሽ ጽናት፣ ጀግንነትሽ፣ ዋርካነትሽ ሰማይ ጠቀስ የሆነ አሸናፊ ልጅ የወንዶቹ ምሳሌ የኛ አሸናፊ። አንቺ የተሰበርሽ ጊዜ ሞታለሁ። እሺ
ከእናቷ ጋር አንዳንዴ አታውቅም ብለን ሰዓት ለብሰን ሰዓት ጎርሰን የተነጋገርናቸው ነገሮች በኋላ ልጅናቴ በሰይጣን የስሜት ፈረስ እየጋለበን በነበርን ጊዜ አንዳንዴ በኋላ ሳስበው ጅልጅ ይገባታል ብዙ ነገር። አለቀስኩ። ጊዜ ጠብቄ ይቅርታ ጠይቄያታለሁ። አሁንም በአደባባይ ይቅርታ ጠይቅሻለሁ የኔ ልጅ። ጠንክሪ፣ በርቺ፣ አሸናፊ ሁኚ። ዙፋንሽ ላይ ሆነሽ ላይሽ እፈልጋለሁ። አሁንም በዙፋንሽ ላይ ነሽ። እሺ ሙሌንም አውቀዋለሁ። ያው ልጅ ሆኜ አስተማሪ ያለ ገኒንም አውቃታለሁ። ያን ያህል ቅርበት ባይኖረንም ግን ባወቅኳቸው ውስን ጊዜ ውስጥ ግን እንደ ስጋ ዘመድ ነው አንጀት የሚንሰፈሰፈው ገኒን ሳያት። ገኒ የብዙ ሰዎችን እንባ ያበሰች፣ የብዙ ሰዎችን በፕሮግራሟ። ሙሌ ደግሞ ብዙ ኢትዮጵያ ውስጥ አሉ የሚባሉ ትላልቅ አርቲስቶችን ያፈራ አንጋፋ ባለሙያ ነው፣ ምሁር ነው፣ ትልቅ ነው። ማለት ሙሌን በዚህ ደረጃ መግለጽ ለኔ ማሳነስ ነው የሚሆነውና እግዚአብሔር ይባርካችሁ። አሁንም ህይወታችሁን ይባርክላችሁ። እነ መክሊቴ እነ ቅዱሴ እንደዚህ ልጆቹ እንዳለ ቤተሰብ ሁሉ ተደስቶ ማየት ትልቅ ነገር ነውና እንደተባለው ይሄንን ፕሮግራም ይሄንን የእርቅ ማዕድ ይሄንን ዳግም ውልደት የሚባል ነገር ያዘጋጁትንም አካሎች ቅድም በተደጋጋሚ ተነስተዋል። እነሱንም ላመሰግን ወዳለሁ። ምንድነው አሁን ቀጣይ ፕሮግራማችን መጀመሪያም የጸና ነው የነሱ